بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته يا أصول الثلاثة كتاب كفل أسرارات تمرتي هنا المالتنا شيخ الإسلام محمد بن عبد الوهاب رحمه الله እንዲህ ብለው ይቀጥላሉ والدليل من السنة كسنة دمو ማስረጃው አሉ ለየትኛው ነው እንግዲህ ያለነው አሁን ሁለተኛው ክፍል ሃይማኖትህን እወቅ ያሉበት ላይ ነው ስለ እስልምና ስለ ኢማን ስለ ኢህሳን ከቁርአን በማስረጃ አይተን ነበር አሁን ደግሞ ለነዚህ ለሶስቱ ከሱና ወይንም ከነብዩ ሰለላሁ ዐለይሂ ወሰለም ፈለግ ማስረጃ ልናይ ነው ማለት ነው والدليل من السنة كسنة ማስረጃውም አሉ حديث جبرائيل المشهور የጅብራኤል ወይንም የጅብሪል ሐዲስ ታዋቂ የሆነው በመባል የሚታወቀው ነው አሉ መሽሁር ማለት ታዋቂ የሆነ ማለት ነው ሙስሊሞች ዘንድ عن عمر رضي الله عنه كأمير المؤمنين عمر بن الخطاب يتورانو قال عمر بينما نحن جلوس عند رسول الله صلى الله عليه وسلم يالله ملكتنيا زند بتكمامتنبت ساعات وينم تكمامتن بنبربت ሁኔታ ላይ ذات يوم كلታት አንድ ቀን إذ طلع علينا الرجل የሆነ ሰው ብቅ አለ አንድ ሰው መጣ ብቅ አለ شديد بياض الثياب ልብሱ በጣም የነጣ የሆነ شديد سواد الشعر ጸጉሩ ደግሞ በጣም የጠቆረ የሆነ لا يرى عليه أثر السفر የመንገደኝነት ምልክት የማይታይበት የሆነ ሰው ነው ያግለሰብ ኢትጠላአ ማለት በቃ ብቅ አለ ከመካከላቸው ማለት ነው እነሱ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተቀምጠው በነበረበት ሰዓት ولا يعرفه منا احد ከኛ ውስጥ አንዳችንም አናቀውም አለ ያን ግለሰብ እንግዲህ የመንገደኝነት ምልክት አይታይበትም ልብሱ በጣም ነጭ ነው ጸጉሩ በጣም ጥቁር ነው አያቁትም ደግሞ ከነሱ መካከል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከተቀመጡት ሰዎች ወይንም ሱሐባዎች ውስጥ ማናቸውም አያቁትም ወደታች ይመጣል ጅብሪል ስለመሆኑ ረሱል ሰለላሁ ዐለይሂ ወሰለም የተናገሩበት ማለት ነው حتى جلس الى النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተቀመጠ فاسند ركبتيه الى ركبتيه ጉልበቱን ወደሳቸው ጉልበት አስጠጋ ከዛ በኋላ وضع كفيه على فخذيه መዳፉን ደግሞ ጭኑ ላይ አስቀመጠ وقال علم يا محمد هو ያላቸው فاخبرني عن الاسلام ስለ እስልምና ንገረኝ አላቸው ጅብሪል ለማ ወይም ይሄ ግለሰብ ለማን ማለት ነው ለነብዩ ሰለላሁ ዐለይሂ ወሰለም فقال ነብዩ ሰለላሁ ዐለይሂ ወሰለም فقال رسول الله صلى الله عليه وسلم يا الله ملكتኛ እንዲህ አሉት እሳቸው ደግሞ الاسلام እስልምና ማለት ان تشهد ان لا اله الا الله وان محمدا رسول الله እስልምና ማለት ከአላህ በስተቀር በሐቅ የሚመለክ እንደሌለ ልትመሰክር ነው ሙሐመድም የአላህ መልእክተኛ መሆናቸውን ልትመሰክር ነው አሉት ይሄ የእስልምና የመጀመሪያው ማዕዘን ይባላል ከዛስ ወቱቂሙ الصلاة ሰላትን መስፈርቷን ወቅቷን አሟልተህ ልትሰግዳት ነው አሉት ወቱእቲ الزكاة ከሀብታሞች ላይ ተወስዶ ለድሆች የሚሰጠውን ዘካ ልታወጣ ነው አንተም ወተሱመ ረመዳን በአመት አንድ ጊዜ ከአመት ውስጥ አንድ ወር አላህ ግዴታ ያደረገውን ረመዳንን ወር ልትጾም ነው በሽተኛ ካልሆንክ መንገደኛ ካልሆንክ ማለት ነው ወተሁጅ البيت ያላሁ Subhanahu Wa Ta'ala ቤት ልትጎበኝ ነው إن استطعت إليه سبيلا ወደ ሐጅ መሄጃውን ጉልበቱን ገንዘቡን አቅሙን ካገኘህ ልትሄድ ነው አሉት قال صدقت እውነት ብለሃል አላቸው فعجبنا له يسألوه ويصدقوه تقرمنبت على
يسأله يطيقال ማንን ነብዩ ሰለላሁ ዐለይሂ ወሰለም ወይሰድቁሁ እውነት ብለሃል ደሞ ይላል እንዴ መልሶ ራሱ ጠይቆ አሉ ቢሷሃባዎች ተገረሙ በዚህ ማለት ነው ቃል አሁንም ደሞ አለ ይህ ግለሰብ ያው ጅብሪል ነው ብለናል فاخبرني عن الايمان ስለ እምነት ደሞ ንገረኝ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም قال ان تؤمن بالله والله سبحانه وتعالى ልታምን ነው በክፍል 12 አሳልፈናል ባላህ ማመን ምን እንደሚይዝ ምን እንደሚያካትት ለሰፊ ማብራሪያ ወደዛ መመለስ ይቻላል ማለት ነው ወመላእክቲሂ በመላእክቶችም ልታምን ነው ወኩቱቢሂ አላህ Subhanahu Wa Ta'ala ባወረዳቸው መጽሐፍቶች ተቀላላ ልታምን ነው ወሩሱሊሂ በመልእክተኞቹ በተቀላላ ልታምን ነው አላህ Subhanahu Wa Ta'ala በላካቸው መልእክተኞች በተቀላላ ወልየውሚል አኺር የመጨረሻውንም ቀን ልታምንበት ነው ወይንም በመጨረሻው ቀን ልታምን ነው ወቱእሚኑ ቢልቀደሪ ልታምን ነው አሁንም ባላህ ውሳኔ ኸይሪሂ ወሸሪ መልካሙንም ይሁን መጥፎውን አላህ Subhanahu Wa Ta'ala የወሰነው ነው ብለህ ልታምን ነው ቃለ ሰደቅት አሁንም ምን አለ እውነት ብለሃል አላቸው ቃለ አሁንም ጠየቀ فاخبرني عن الاحسان ስራን ማሳመር ሙራቀበቱላህ ጌታ አላህ Subhanahu Wa Ta'ala መጠባበቅ ያየኛል ይሰማኛል ማለት ምን ማለት ነው ንገረኝ ብሎ ጠየቃቸው ቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም አንተ አዕቡድ አላህ አላህን ልትገዛው ልታመልከው ነው ከአነከ ተራህ ልክ እንደምታየው አድርገህ ልትገዛው ነው فإن لم تكن تراه فإنه يراك አንተ ልታየው ባትችል እሱ ያይሃልና ቃለ አሁንም ደግሞ ጠያቂው እንዲህ አለ فأخبرني عن الساعة ስለ ምጽአት ቀን ወይንም ደግሞ ስለ ቂያማ ጠየቃቸው ስለ መጨረሻው ቀን ማለት ነው ቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም መልመስኡሉ عنها بأعلم من السائل ተጠያቂው እኮ ከጠያቂው በላይ አያውቅም አሉ ቃል አሁንም አላቸው እሱ فأخبرني عن أماراتها እሺ ስለ ምልክቶቿ ደግሞ ንገረኝ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ቃል ነብዩ ሰለላሁ ዐለይሂ ወሰለም አሉ አንተ ሊደል አመቱ ربتها ባሪያ የሆነች ጌታዋን ልትወልድ ነው አሉት وأنتر الحفاة العراة العالة رعاء الشاء يتطاولون في البنيان ያለ ጫማ ራቁታቸውን መሄዱ የነበሩ ሰዎች ደሃ የነበሩ ሰዎች የሰው ንብረት ጠባቂ የሰው ከጃ የነበሩ ሰዎች ፍየል ጠባቂ የነበሩ ሰዎች ፎቅ በመስራት በመገንባት ሲወዳደሩ ታያቸዋለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ምልክቱ እነዚህ ናቸው አሉ አንድ ባሪያ ጌታዋን መውለዷ ነው ደሃ የነበሩ ራቁታቸውን መሄዱ የነበሩ ጫማ የሌላቸው ከሰው ከጃ የነበሩ ፍየል ጠባቂዎች የነበሩ ፎቅን በመስራት ሲፎካከሩ ታያቸዋለህ አሉ ቃል ዑመር አለ فمضى فلبثنا مليا ያው እሱ ወጣ ያግለሰብ ማለት ነው ሲጠይቅ የነበረው ትንሽም ቆየ ቀናት ነው ወይ ጊዜ ነው ወይ የተለያዩ ሪዋያዎች ወይም የተለያዩ ዘገባዎች መጥተዋል فقال ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አሉት አሁን ለማን ለዑመር ያ ዑመር አተድሪ من السائل ጠያቂው እነዚህን ጥያቄዎች ሲጠይቅ የነበረው ማን እንደነበር ታውቃለህ አሉት ቁልቱ አላቸው እሱም በተራው አላሁ ወረሱሉሁ አዕለም አላህና መልእክተኛው ያውቃሉ አለ አንድ ሰው ማያውቀውን ነገር ሲጠየቅ አላሁ አዕለም አላህ ያውቃል ብሎ ነው ሊቆም የሚገባው ማለት ነው ቃል ነብዩ ሰለላሁ ዐለይሂ ወሰለም አሉ هذا جبريل ይህ እኮ ጅብሪል ነው መጥቶ የነበረው አታኩም መጣችሁ يعلمكم أمر دينكم ስለ ሃይማኖታችሁ ጉዳይ ሊያስተምራችሁ ነበር የመጣው አሉ እንግዲህ ኪታቡን ስንጀምር ምን ነበር ያልነው ሶስት ነገር ሶስት አስሎች ወይንም ሶስት መሰረቶች ነው ለነይ እዚህ ኪታብ ላይ ያሰብነው ወይም ሼኹ ያዘጋጁት የመጀመሪያው ጌታ አላህ Subhanahu Wa Ta'ala ማወቅ ነው ተውሂድ ነው በሁለተኝነት ዲን الاسلام አላህ ዘንድ ተቀባይነት ያለውን ሃይማኖት ማወቅ ነው እሱም ውስጥ ዲን ማለት ምን ማለት ነው የሚለውን
በማስረጃ ስናይ ማለት ነው እስልምና ኢማንና ኢህሳን እነዚህን ሶስት ክፍሎች የያዘ ነው ወይንም ሶስት ደረጃዎች የያዘ ነው። እስልምና 5 አርካን አለው በውስጡ ወይንም 5 ምሰሶ። እምነት በውስጡ 6 ምሰሶዎች አሉት። ኢህሳን የተባለው ደግሞ ስራን ማሳመር የተባለው 1 ምሰሶ ወይንም 1 አርካን አለው። ስለዚህ ከቁርአን ማስረጃ እያየን መተን ወደ ሶስተኛው ኡሱል ወይንም ወደ ሶስተኛው መሰረት ከመሄዳችን በፊት የትኛው ነብዩ ሰለላሁ ዐለይሂ ወሰለምን ማወቅ ወደሚለው ከመሄዳችን በፊት የሐዲስ ማስረጃ ደግሞ ሼኽ አልኢስላም ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ ረህመተን ዋሲዓ አመጡ ማለት ነው። ይሄ የታወቀው ረጅሙ የጅብሪል ሐዲስ በመባል የሚታወቀው ማለት ነው። ውስጡ ብዙ ነጥቦችን ይዟል እንዳየነው ማለት ነው። ወንድማችን ኡስታዝ ዩሱፍ አህመድ የባህር ዳሩ እቺን ሐዲስ ማለት ነው ሼህ ሳሊህ አልፈውዛን ሐፊዘሁላህ ሐዲሱ ጅብሪልን ያብራሩበትን ኪታብ ተርጉሞ አቅርቧል። ፈልጋችሁ ብታነቧት እዛ ላይ በደንብ ሰፋ ያለ ማብራሪያ አለ ማለት ነው። ውድ የአላህ ባሪያዎች ሆይ አላሁ ሱብሓነሁ ወተዓላ ፍቃዱ ከሆነ በክፍል 15 ሶስተኛውን መሰረት ወይንም ደግሞ ማዕሪፈቱ ነቢይኩም ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድን ማወቅ የሚለውን እንቀጥላለን ማለት ነው። አላሁ ሱብሓነሁ ወተዓላ በሰማነው የምንሰራ ያድርገን። ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وصلى اللهم على نبينا محمد وعلى آله وصحابته أجمعين.